ለሚስት ሳትታመን ሚስትን እንደ ሚስት ሳታያት በሚስት ጀርባ እየተጻጻፍክ እኔ የኡነት ወንዶች ይሄ በሚስቶቻቸው ላይ በተለይ ከተጻጻፋችሁ እምንኝ የዛ ቀን ሚስት ባይምራው ስፈታል አንተን የናቀችው የዛ ቀን እንደ ወንድ እንዳንታይ እንደ አባቷ እንደ ራሷ እንዳታይ የሚያስንቅህና የሚያዋርድ ነገር አድርጋ በሚስት ላይ የምትጻጻፍ ወንድ የኡነት በቃ የዛ ቀን እንደ ሰው ሳይሆን አውርዳ ራሱ ብትሳይ አይሰማ ከዛ በኋላ ኦሬዲ ልቧ ውስጥ ነው የምትወርደው እሷ ፈልገው አይደለም ይሄ አንዴ ለሰው ያለንን ክብር አንዴ የሆነ ቦታ ካጣን ተመልሰን ሰውየውን እዛ ቦታ ማስቀመጥ በጣም ነው የሚቸገረው ስለዚህ የምትጻጻፍ ከሆነ የምታመሽ ከሆነ የምትጠጣ ከሆነ የምትናገር ከሆነ የምትሳደብ ከሆነ ድብቅ ከሆንክ ውሸታም ከሆንክ አስመሳይ ሰው ከሆንክ ጉቦኛ ሰው ከሆንክ እንዴት ነው የምታከብር እንድታከብር የምትፈልግ ከሆነ የሚያስከብር ስራ ከዛ በኋላ ከክብር አልፈ ደግሞ ይሄ መፈራትን አጠብቅ የሚፈራ እግዚአብሔር ብቻ ነው መከበርና መፈራት ይለያያል አንዳንድ ወንዶች እንደነገርኳችሁ የሚፈልጉት መፈራት ነው መፈራት ደግሞ ለእግዚአብሔር ነው እግዚአብሔር ነው የሚፈራው ሰው ነው ሰውን ታከብራለህ ትፈራለህ ኦፍ ኮርስ ነገር ግን በጣም የሚፈራው እግዚአብሔር ነው ሰው ልጅ ሰው ነው ስለዚህ እኔ ክብር ላይ ሁሉ ጊዜ ጥያቄ የምታነሱ ወንዶች ወይ ደግሞ ሴቶች ካላችሁ የመጀመሪያ ሴቶችም ወንዶቹ የሚያስከብራችሁን ስራ ስሩ በቃ ትልቅ ሰው ነው በቃ ጨዋ ናት በቃ ትችላለች የምትባይበትን ትልቅ ሰው የሚያስብልሽን የትልቅ ሰው ስራ ስሪ ከዛ በመቀጠል ይሄ በግድ አክብሩኝ ተብላ አትከበር በግድ አክብሩኝ አይነት አክት አታርግ የሚያስከብር ስራ የሚያስከብር ንግግር የሚያስከብር አለባበስ የሚያስከብር አካሄድ የሚያስከብር ስራ ከዛ ሚስት ጋር ከሆነች ለሚስት የሚገባትን ነገር አድርግላት ለባለቤትሽ የሚገባውን ነገር አድርጊ ይሄን ካደረግሽ ምን ሊሆን ነው ባለቤትሽ አንቺን የሚንቀው ይሄን ካደረክ እስኪ አንተን መፍታት ካላሰበች በስተቀር እንዴት ነው ባለቤት አንተን የምትንቀው አንተን ልትንቅ የምትችለው በስራህ ስራህን አይታ ንግግርን አይታ አካሄድን አይታ ከዛ የተነሳ ልትንቅ ትችላለች ንቀቱ ልክ ነው ልክ አይደለም ሴቶችም ደግሞ ቤት ውስጥ የኡነቴን ነው እንዴት ሰው አብሯት ይኖራል እስከምትባል ድረስ ለባለቤቷ ንቀት የምታሳይ ሴት አለች እምትል በገዛ ቤት ውስጥ ያጉረመረመች የምትሄድ ከባለቤቷ ከውጪ ሲገባ ለማረፍ አይደለም ይገባው እማታሳረፍ ሴት ለባለቤቷ ሰላም ማሰጥ ሴት ደስታ ማሰጥ ሴት በስራው ማታገስ ሴት አይዞ ማትለው ሴት ማታበረታታው ሴት እንደሚስት ከባለቤቷ ስኬታማ እንዲሆን ካጠገቡ ማትቀመጥ ሴት የሚገባውን ማታደርግለት ሴት በጣም ሲበዛ አስቸጋሪ እንዲህ አይነት ሴቶች በነገራችን ላይ በቃ ወንድነትን ያሳጡሃል ለራሷ ክብር ያላት ሴት የኡነት ሴት የሆነች ሴት ባለቤቷ እንደ ባለ አክት እንዲያደርግ ታደርገዋለች እምትንቅ ከሆነ ግን አንተ ወንድነትን ሁሉ ታጠዋለህ ወንድነትን እንዲኖር እንዲሰማ አንዳንድ ሰዎች አለቃ አክት ሲያደርጉ እነሱ እንደ አለቃ እንዲሰማቸው እናንተ አይደለም የምታደርጓቸው የአለቅነት ስሜት እንዲሰማው በቃ ምክንያቱም ሰዎቹ በጣም ከላይ መሆን ፍላጎት አላቸው ሰው ያንን አባዚያቸው እንትናቸውን የምታቀዘቅዝላቸው እሺ ከበላይ እንደሆኑ እንዲሰማቸው በማድረግ ከዛ የተነሳ እንደዚህ አይነትን ሰዎች በዚህ መልክ ነው የምታዩቸው ስለዚህ የኡነት ትዳራችሁን ሰላም ማድረግ ከፈለጋችሁ ሚስት እንድታከብር ነው የምትፈልገው ወይስ እንድትፈራ ነው ይሄንን ለይል መጀመሪያ ሁለተኛ የሚያስከብር ስራ እየሰራ ነው ወይ ይሄን ከለየ ደግሞ መከበር ላንተ ምንድነው ይሄንን በደንብ ለይታ አስቀምጥ ሴት ልጅም ደግሞ መከበር ላንቺ ምንድነው ይሄን ለይተሽ አስቀምጪ የኡነት ደግሞ አንድ ሴትን የሚያስከብር ስራ ትሰራያለሽ ወይ እኛ ሀገር የመጨረሻ አንድ ሐሳብ ልንገራችሁ በጣም ብዙ ጥሩ ነገሮች እንሰራና መጨረሻ ላይ የሆነ ነገር እናመጣና ያን ሁሉ የሰራነውን ነገር እናበላሻለን በጣም ብዙ ነገር እናደርጋለን እንሰራለን ጥራለን ከዛ በኋላ መጨረሻ ላይ ያን ሁሉ ነገር ገደል የሚያስገባ ነገር እናደርጋለን ሚስት ሰርታ ደክማ ልጆቿን ተንከባክባ ለባለቤቷ ፍቅር በጣም